ጓደኛሞች እየተጫወቱልን ነው። እኔ የምለው ቆይ ግን ዶላር ስንት ገባ አለው። ጓደኛ በባንክ ነው በብላክ ነው ሲለው ጓደኛም ቢል ጥሩ ነው እሱን ሁለቱም ዋና መስሪያ ቤት ጋር ስለሚሰሩ ዋጋ በእጃቸው ለሚመጡ ቅድሚያ ይሰጣል እንጂ መቼም እግረኞችን ዞር ብሎ እግረኛውስ ብትል ዘላለም ግራ ዘመም ሆኖ ይኖራታል እንጂ መቼም ግራ መስመሩን ይዞ ያውቃል። የዘብራ መሻገሪያውን ሊሻገርበት ይቅርና ራሱ መሸጋገሪያ ሆኖ ይኖራታል። እንኳን መብትና ግዴታውን ሊያቀርቶ በትክክል የሚግባቡም አይመስልም። የሁለቱ ግን አንድነት ሹፌሩም አቆራርጦ አሳልጦ መድረስ ነው የሚፈልገው፣ እግረኛውም በአቋራጭ መንገድ መኪና መግዛት ነው የሚፈልገው። ለነገሩ እንኳን እግረኛውና ሹፌሩ ይቅርና ደንብ አስከባሪውን በትክክል ህጉን የሚያውቀው አይመስለኝም። አንዱ የጋራ ነገራችን የሆነው እኮ ስነ ስርዓት ነበር። አሁን ለስነ ስርዓት ከመገዛት ይልቅ እኮ ስነ ስርዓቱን መግዛት ጀምረናል። ታዲያ የጋራ ነገር ብታጣ ለምን ይገርማል? እውነት ነው። ህገ መንግስቱ ጸድቋል። ትርጉሙ ነው እንጂ አልጸደቀም። የቃል ወይም የፍቺ ትርጉሙ ለሰፊው ህዝብ በጋራ የመኖር ትርጉሙ ግን አንቀጾቹ እኮ ሰፊው ህዝብ ጋር ሳይደርሱ ሁሉ መጋጨት ጀምሯል። ታዲያ የዛሬ ስንት ነው ምናምን ዓመት አስቸኳይ አዋጅ ታውጆልን አልነበር? አስቸኳይ የምግብ እርዳታ በሚያስፈልገን ጊዜ የዛሬ ጥቂት ዓመት ነው። አዋጅ እኮ ድሮ ቀረ ጎበዝ። አዋጅና ዶክመንተሪ ፊልም ድሮ ቀረ። ምን ነካ? በህዝቡ ጥያቄ ሁሉ እኮ አዋጅ ይራዘም ነበር። ታዲያስ የዛን ጊዜ ነው አስቸኳይ አዋጁ ወጥቶ አንዱ ሰው ግጥም ብሎ ድራፍት በሚጠጣበት ቤት ገባላ። ሲጋራውን ላጥ አርጎ አይለኩስም። ባለቤቱ ተንደርድሮ መጣ። ጎበዝ ምን መሆን ነው? ምን መስራት ነው? አዲስ የወጣውን ህግ አልሰማኸውም እንዴ? ሰው በተሰበሰበበት ቦታ እኮ ሲጋራ ማጨስ አይቻልም። ነፍሴ ሲጋራዋን እያጨሰች ቀብረር ብላ ነው። አንተ ራሱ አዲሱን ህግ አልሰማህም? መሰብሰብ እኮ አይቻልም። እባካችሁ እናንተ የሥራ አስፈጻሚም ይሁን የህግ አስፈጻሚ አካላት ህገ መንግስትን በሉት መተዳደሪያ ደንብን በሉት ህገ ደንብን በሉት ከውጪ ስታስገቡልን ከነመለዋወጫው ይሁን ጎበዝ። ብዙ ስርዓቶች እኮ ናቸው ብልሹ ሆነው መጠገን የሚፈልጉ እንጂ ከቻላችሁ አዲስ ፍጠሩልን። ካልሆነ እኛን የስርዓት ሸቀጥ ማራገፊያ አታድርጉን። የጉና አበዛዝ አይታችሁታል ጎበዝ። እዚህ ሰፈር የንትን ዓለም አቀፍ አህጉር አቀፍ የንትን ሰባዊ ዲሞክራሲያዊ ምናምን የሚለውን አይተ አንድ ጠብ የሚል ነገር ስታጣ ቆይ እነዚህ ሰዎች ሳነቡ ነበር እንደ የሚፈርሙት ነው ወይስ አበል አደረጉት ዝም ብለው እየተፈረሙ ተቀበለው የሚመጡ? እውነት እንዴ የጋራ የሆነ ስርዓት እንዴት ታጣለ? ሻምበል ከሌላው ጊዜ ገረመኝ በዚህ ምክንያት ነው። እንዴት ዛሬ የጋራ ጉዳይ የሆነ ሐሳብ አነሳ በሚል
ይሄ ሐሳብ ካልገባ ባዝማሪው ባንጃው ግጥም ከሽኛ ቀርብልሃል። ትላንት ጨለማ ነው ባልነው ተደነቃቀፍን፣ የጽልመቱን መንገድ ደም ከፍለን አለፍን። ዛሬ ጨለማው ተገፎ ፀሐይ ብትወጣም በንጋቱ አምኖ አይናችን ካልበራ እንኳንና ዛሬ ነገም ነው መከራ ይላል። ምንድነው ግን ለምንድነው የ500 ብርና የ1000 ብር ኖት የማይዘጋጀው አለው። ጓደኛው ምን ቢርጥር አረ ታው እንጂ እንኳን ድፍን ወላ ሆኖላቸው በዝርዝሩም አልቻልናቸው። ጭራሽ 500ና 1000 አርገንላቸው የዓመት በጀታችንን በኪሳቸው ይዘውት ይዙሩ። ድሮ እኮ ገንዘቡ ይበረክት ነበር። አሁን እናቴ ድፍኑን 200 ብር ስትዘረዝረው እንደ 97 ድምፅ ብቻችሁ። ሁለቱ ጓደኛሞች እየተጫወቱልን ነው። እኔ የምለው ቆይ ግን ዶላር ስንት ገባ አለው። ጓደኛ በባንክ ነው በብላክ ነው ሲለው ጓደኛም ቢል ጥሩ ነው እሱን ቶ ሁለቱም ዋና መስሪያ ቤት ጋር ስለሚሰሩ ጓደኛው ያው በብላክ 60 ብር አካባቢ ይላሉ፣ በባንክ 55 ብር አካባቢ መሰለኝ ሲለው ድንግጥ ብሎ በቃ ብራችን እንዲቀለለ ማለት ነው። ቆይሽ ብሩን አውርደው ምን ሊያረጉት ነው ሲለው ጓደኛው አምባሳደር አንድ ምክር ልምከርህ፣ እንደ ወረቀቱ 1 ብር ከመረሳት እንደ 5 ብር እያለ ካለመታወስ ፈጣሪ ይጠብቅ። የመምሰልና የመድገም ቢላችን ነው በኑሯችን ሁሉ እየወደቀን እንድንኖር ያደረገን። ማንን እንደምትመስል ምን እንደምትደግም ካላወቅ ሁሉ ጊዜ የውድቀት ኑሮ ነው የምትኖር። ምነካ ጉድጓድ ውስጥ ሆኖ እኮ ጉድጓድ አይቆፈርም፣ መወጣጫ ይበጃል እንጂ። እንድታስመስላቸውና እንድትደግምላቸው የሚፈልጉ ሰዎች እንዴት መሰሉ? በመልክህና በግብርህ እንድታምር በልብስህ እንድትዋብ ያረጉና ህሊናህን አሽጠው በሆድህ ብቻ ተገዥ ሆነው እንድትኖር ነው የሚያረጉት። እንደዚህ አይነት ሰዎች እንዴት መሰሉ? አንድ ሰውዬ በጣም ጥሬ ስጋ ይወዳሉ። መውደዳቸው ለመግለጽ 2 ምሳሌ እናስቀምጥ። የመጀመሪያ ሐኪም ቤት ሄደው ታመው ሐኪሙ እባክዎትን በቃ ጥሬ ስጋ ያቁሙ፣ ምክንያቱም ተመሳሳይና ተያያዥ በሽታዎች እየመጣ ነው ከእርሶ ዕድሜ ጋር ተያይዞ ይቅርቦት አላቸው። ሰውየው ለምን አሉ።
ምክንያቱም ጤነኛ ይሆናሉ፣ ጥሩ ኑሮ ይኖራሉ። እሺ ከዛስ ይሻሎታል። ተመሳሳይ በሽታዎች እንዲሁም ተያያዥ በሽታዎች ይቀራሉ። እሺ ከዛስ ያው ይኖራሉ። እሺ ከዛስ ያው ኖሮ መሞት አይቀርም ይሞታሉ ሲላቸው ሰውየው እና ሞተ ጠብቀው ነው የምትለኝ? የስጋ መወለዳቸው ሌላ ምሳሌ። ልጃቸው ስጋ እየቆረጠችላቸው ቤት በድንገት ትጮኻል። ምኖሽ ምናምን ሲሏት አይ ቢላው እጄን ቆርጦኝ ነው ሲል እና ቢሆንስ ጥሬ ስጋ ላይ እንዲጮሃል የሚሉ ሰው ናቸው። በጣም ለስጋ ክብር ከመስጠታቸው የተነሳ ሲያርዱም ሲያሳር ባለፈው አዲሱ ትውልድ በሚዝናናበት ክለብ ገብቼ ያው በስተት ነው የገባው። በስማን ዛፍ ያጣ ጉሬዛው ነው፣ ለላብራቶሪ የታጨ ጦጣው ነው። ሁሉም ወጣቶች ሰምቼው የማላውቀውን ዘፈን ግጥም ከዘፋኙ እኩል ይወጡታል። እኔም በህልሙ እንደሚጣራ ሰው አፌን እያነቃነቁ አብሬ የምዘፍን መሰሉ። በማላውቀው ዘፈን ማበዳቸው አይደለም የገረመኝ፣ የማውቀውን ዘፈን ሁሉ በራሳቸው መንገድ በይደውታል። አንድ ወጣት ዘፋኝ ወደ መድረኩ ወጥቶ ከሜላ ረነይ ከሜላ የሚለውን የተስፋዬ ወርቅነህን ዘፈን መዝፈን ጀመረ። የእኔ ዘመን ዘፈን ስለዘፈነልኝ ደስ ብሎኝ በጣቶቼ የልብ ምልክት ላሳየው ሞከርኩ። ይሁን እንጂ አንዱ ከጎንስ ገፋ ስላደረገኝ ሳላስበው የኩላሊት ምልክት ሰራው። አበጀው ወደድኩሽ እኔስ እንኳን ካለ በኋላ ዘፈኑን እንድጨርስለት ማይኩን ወደ አፌ ሲያስጠጋው ፍቅርሽ አይደለም ወይ የጣለብኝ ድንኳን ብዬ ብመልስ እንዳለ ታዳሚ ሁላ ሳቀብኝ። በኋላ ሳጣራ አበጀው ወደድኩሽ እኔስ እንኳን ብዬ ሳሞግሳት ሰታኛለች ስልኳን ምናምን ብለው ቀይረውታል። ወንድ ልጅ በእኔ እድሜ ላይ ሲደርስ ሚስትን አጥብቆ ይፈልጋል። ዘንባባ እንኳን ከአንዱ ቦታ ተነቅሎ ሌላ ቦታ በሚተከልበት ዘመን ወንድ ልጅ ቆሞ ሲቀር ያስቆጫል። እኔ አሁን ሴትን የማማርጥበት ደረጃን አልፌያለሁ። የቁንጅና መስፈርት ራሱ የለኝም። ከኔ የረዘመ ጺም አይኖራት እንጂ የትኛውም አቅመ ሔዋን የዘለለች ሴት መስፈርቱን ታሟላለች። በቀደም ክፍለ ሀገር ከሚኖሩ ወላጆች ጋር ስልክ እያወራው ከኮንዶሚኒየም ግቢያችን በመውጣት ላይ ነኝ። ሰሞኑን በተካሄደው ጦርነት በተአምር እንዴት እንደተረፉ እየነገሩኝ ነው። ድንገት አንዲት ሴት ወደ ግቢ እየገባች በአጠገቤ እንደማለፍ አለች። ዞር ብዬ ሾፍኳት። ጉንጯ ላይ የሚስጥር ኪስ የሚያክል ዲምፕል አላት። በእርግጥ በቁመት ትንሽ ትበልጠኛለች። እግዚአብሔር ከግራ ጎኔ ሳይሆን ከራስ ቅሌ የኮርኔስ አጥንት ላይ ወስዶ የሰራት እንደሆነች ገመቱ። ከዚያ ወደ እኔ ዞር ብላ ፈገግ አለች። ጭራሽ እንደ መቆም አለችና ላወራክ ነበር ስልክ ይዛሃል አትለኝም? አቤት ድምፅ። በሉ ቻው ራሳችሁን ጠብቁ አልኳቸው ወላጆችን። ልጄ ቆይ ከዚህ በኋላ ኔትወርኩን ሊቆርጡ ስለሚችሉ በቅጡ አውራን አለኝ አባቴ። ኔትወርኩን አሁን ከዘጉት ከ6 ወር በኋላ ነው የሚከፍቱት አለችኝ እናቴ። በቃ ከ6 ወር በኋላ እደውላለሁ አልኩና ጆሮቸው ላይ ጥርቅም አደረኩት። ቆይቶ ጸጸተኝ። ወዲያው ግን ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል የሚለውን ጥቅስ አስቤ ተጽናናሁኝ። ከዛ ስልኬን ኪሴ ውስጥ እየሻጥኩ እሺ ስላት ህንፃ ቁጥር 42 የት ነው አለች። በቃ ለዚህ ነው
ድምፅሽን ጮማ ያፍነው፣ ዲምፕልሽን ምቾት ይድፈነው ብዬ ረግሚያት ወደ ቤት የገባው